በዛሬው ቪዲዮ ለልጅ በተሰኘው ድራማ ላይ የሲና እናት የምትመጣበትን ባህሪ ባልሰራበት ወንጀል ተከሶ እስር ቤት የሚገባበትን ሰፈር ታማኝነቱን ለማሳየት አውቆ ወንጀል ሰርቶ እስር ቤት የሚወረወርበትን ሌሎችም አዝናኝና አስደንጋጭ ትዕይንቶችን ይዤ ቀርብ ያለው ወደ ትዕይንቱ አለፍኩ። ትዕይንቱ የሚጀምረው ሁሉም ሰው ባልጠበቀው ሁኔታ ውስጥ የሲና እናት ቤጉም ከስዊዘርላንድ የነበራትን የአልኮል ሱሰኝነት ሕክምና ጨርሳ ወደ ቱርክ ስትመለስ ነው። ሲና እናቱን በድንገት ሲያየት በደስታ እናቱን ሮጦ ያቅፋታል። ዛሬ ከእናቴ ጋር ነው የማድረው ሲለው፣ ፖይራስ ግን በድንጋጤ በቆመበት ደርቋል። ፖይራስ ለብዙ ጊዜ ሲታገልበት የነበረውን ሕይወቱን አደጋ ላይ ጥሎ ሲደግምበት የነበረው የልጁ ማሳደጊያ ጉዳይ አሁን በአንዲት ጀንበር ገደል ገብቷል። የፖይራስ ጠላቶች የሆኑት አማቱ ኡንሳል እና የቀድሞው አለቃው ሙስታዝ በዚህ አጋጣሚ በጣም ተደስተዋል። ምክንያቱም ቤጉም መምጣቷ ፖይራዝ እንደሚሰባበር ያውቃሉ። ፖይራስ ቤጉምን ለብቻዋ አግኝቶ ከሕይወታቸው እንድትርቅ ሕይወቱን ድጋሚ እንዳታበላሽበት ጥብቅ ማስጠንቀቂያ ቢሰጣትም ቤጉም ግን ወደ ኋላ የምትላለነችም ዓላማዋ ሲናንን መውሰድ ብቻ ሳይሆን አይሴጉልን ከፖይራዝ ሕይወት ማስወጣት ጭምር ነው። በሌላ በኩል ኢስታንቡል ባህሪ ውመን ወይም ባህሪ ባባ በመኪናው በሰላም እየተጓዘ ሳለ ድንገት በፖሊሶች ይከበባል። ፖሊሶች መኪናውን ሲፈትሹ ማንም ያላሰበው ነገር ይፈጠራል። 10 ኪሎ ግራም ኮኬን አደንዛዥ ዕፅ ከመኪናው ውስጥ ይገኛል። ይህ ሁሉ የክፉ ዛፈር ሴራ ነበር። ባህሪ አደንዛዥ ዕፅ ፈጽሞ እንደማያዘዋውርና የህይወቱ ትልቁ ጠላት እንደሆነ ቢታወቅም ፖሊሶች ግን በካቴና አስረው ወደ እስር ቤት ይወስዱታል። ዜናው ሲሰማ የባህሪ ታማኝ ልጅ ሳደቲን፣ ሰፈርና ዞልፈኪር በድንጋጤ ይርበደበዳሉ። ሳደቲን በቁጣ አብዶ ዛፈር ሊገለው ሽጉጡን ይዞ ሲወጣ ዞልፈኪር በግድ ያስቆመዋል። በዚህ አጋጣሚ ሳደቲን የራሱ የሆነ ትልቅ የራስ ምታት አለበት። ሚስቱ ሶንጉል ከዶክተር ፌሪት ግድያ ጋር ንክኪ ስላላ ፖሊሶች እሷን እንዳይጠራጠሯት ያንን ለማድበስበስ እየተሯሯጠ ነው። ባህሪ ባባ እስር ቤት ውስጥ ብቻውን መሆኑን ያሰበው ሰፈር ብቻውን ላለመተው ሲል አስገራሚ ውሳኔ ይወስናል። ሰፈር ሆን ብሎ መንገድ ላይ ፖሊሶች ባሉበት ቦታ ሄዶ አንዲት ሴትን በማስቸገርና ትልቅ ጸብ በመፍጠር ራሱን በፖሊሶች ያሳስራል። ፖሊሶቹም ወስደው ባህሪ ባባ ካለበት ክፍል ይከቱታል። ባህሪ ሰፈርን እስር ቤት ውስጥ ሲያየው እዚህ ምን ታደርጋለህ አብዳሃል እንዴ ብሎ ሲጠይቀው ሰፈርም ፈገግ ብሎ የእውነተኛ ልጅ ቦታውን ከአባቱ እግር ስር ነው፣ አንተ እዚህ እየተሰቃየ እኔ ውጭ መሆን አልችልም በማለት ታማኝነቱን ያረጋግጥለታል። ይህ ትዕይንት የሰፈርን እውነተኛ የልጅነት ፍቅር የሚያሳይ እጅግ ልብ የሚነካ አጋጣሚ ነው። ወደ ሴራዋ ስንመለስ ቤጉል የአይሴጉልን አባት ማንነት ካወቀች በኋላ ባህሪ ባባ በአደንዛዥ ዕፅ መታሰሩን የሚገልጸው ጋዜጣ ይዛ አይሴጉልን ወደምትሰራበት ክሊኒክ ትሄዳለች። አይሴጉል አባቷ መታሰሩን ፈጽሞ አታውቅም ነበር። ፓይራስ እንዳታዝና እንዳትጨነቅ ብሎ ደብቋት ነበር። ቤጉል ሆን ብላ በሰዎች ፊት አይሴጉልን ታዋርዳታለች። የልጅ አባት ከማፊያና አደንዛዥ ዕፅ አዘዋዋሪዎች ልጅ ጋር እንዲሆን አልፈቅድም ትላታለች። አይሴጉል ጋዜጣውን ስታይ ዓለም ዞርባታለች። ወዲያውኑ ፓይራስ ስታገኘው እንዴት ይህን ሚስጥር ትደብቀኛለች? እንዴት ከሌላ ሰው እሰማለሁ ብላ ክፉኛ ትጣላዋለች። ፖይራስ ሊያስረዳትና ሊያባብላ ቢሞክርም አይሴጉል ግን ልቧ ተሰብሮ አትጠጋይ ብላው ጥላው ትሄዳለች። አይሴጉል አባቷን ለመጠበቅ በቀጥታ ወደ እስር ቤት ትሄዳለች። አይኗን እያየችው እውነት ይህንን አድርጋል ባባ ንገረኝ ስትለው ባህሪ በልበ ሙሉነት እኔ ልጄ በአደንዛዥ ዕፅ ያጣው አባት ነኝ፣ ይህን ርኩስ ስራ በጭራሽ አልሰራም ይላታል። አይሴጉል የአባቷን ንጹህነት አምናዋለች። በዚህ መሃል የባህሪ ታማኝ ሰዎች ጠንክሮ በመስራት ዛፈርን በማስገደድ እውነቱን የሚናገር ሌላ ሰው አዘጋጅተው ለፖሊስ ቃሉ እንዲሰጥ ያደርጋሉ። ሰውየው መኪናው ውስጥ እሱን ያስቀመጠው እሱ እንደሆነ ሲናዘዙ ባህሪ ኡማን ከእስር ቤት በነጻ ይሰናበታል። ባህሪ ከእስር ቤት እንደወጣ ምንም ጊዜ ሳያጠፋ በቀጥታ ዛፈር ላይ ጦርነት ያውጃል። የዛፈርን ሰዎች ተከታትሎ በማደን በሌሊት አሰቃቂ ጥቃት ይፈጽምባቸዋል። በመጨረሻም ባህሪ ባባ ዛፈርን ፊት ለፊት ያገኘዋል። በእርሱ ላይ ሴራ የጎነጎነውን ስሙን በአደንዛዥ ዕፅ ያጠፋውንና ቤተሰቡን ያመሰውን ትልቁ ጠላቱን ዝም ብሎ አላለፈው። ባህሪ ባባ ሽጉጡን አውጥቶ ምንም ሳያመነታ በቀጥታ ዛፈር ላይ ይተኩስበታል። ክፍሉ ወደ ማብቂያው ሲደርስ የምናየው የፖይራዝን አስገራሚ እብደት ነው። አይሴጉል ስላኮረፈችና ስትርቀው ፖይራዝ እጅግ አዝኖ ሌሊቱ ሙሉ ሲጠጣ ያድራል። ሙሉ በሙሉ ሰክሮ ራሱን መቆጣጠር ሲያቅተው ቀጥታ አይሴጉል ሰፈር ሄዶ ሌሊት ላይ ሁሉም ሰው በተኛበት ድምፁን ከፍ አድርጎ አይሴጉል እወድሻለሁ ያለ አንቺ መኖር አልችልም እባክሽ አትራቀኝ እያለ መጮች ይጀምራል። ጎረቤቶች ሁሉ በመስኮት ብቅ እያሉ ሲያወሩ አይሴጉል አፍራ በፍጥነት ወጣ። ዝም በል ጎረቤት እየሰማ ነው ብላ ብትነግረውም እሱ ግን ስካሩ አላቆምም። እኛ ከተለያየን ዓለም ትጠፋለች፣ የባንክ ቤቶች ይከስማሉ፣ ካፒታሊዝም ይወድቃል፣ ዓለም ትፈርሳለች፣ አብረን ከሆንን ግን የማይቻል ነገር የለም እያለ የፍቅር ቃላቱን በጩኸት ያዘንብላታል። አይሴጉል በውስጧ ደስ እያላ ነገር ግን በፖይራዝ እብደት ተገርማ ትመለከተዋለች። በዚህ አስቂኝ ማራኪና የፍቅር ስሜት በተሞላበት ትዕይንት ድራማው ይጠናቀቃል።